ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ቀላልና ፈጣን ምስር አብረን እንሰራለን። መጀመሪያ ምስሩን ከገዛን በኋላ እንደዚህ እንለቅመዋለን። እኔ ይሄን አረግቼበታለሁኝ። ይሄ የውጭው ምስር ነው። እናንተ ግን የሀገር ውስጡን ብትጠቀሙ በጣም አሪፍ ነው። እኔ ስላጣሁኝ ነው። ስታጥቡት ራሱ እንደዚህ ይላላጣል ማለት ነው። ቀስ ብላችሁ ካላጠባችሁት ይላጣል። በደንብ ሽት አርጋችሁ እንደኛ ሀገር ስታጥቡት እንትን አይልም። እኔ ጣርኩት ኦሬዲ 5 ደቂቃ ራሱ አልሞላውም ሲበስል። እና እቺ እዚህ ጋር ሽንኩርት አለኝ፣ ድንች፣ ነጭ ሽንኩርት ነው የተጠቀምኩት። ቲማቲም ቢኖራችሁ ሞር በጣም ያጣፍጠዋል። እኔ ግን ስላልነበረኝ አልተጠቀምኩም ቲማቲም። እና እዚህ ጋር ከተፍኩ። እዚህ ጋር ደግሞ ቪዲዮው 16:9 መስሎኝ አልተስተካከለልኝም ነበር። በጣም ይቅርታ ለዚህም። እና ሽንኩርቴን አደረኩኝ። ከዛ በኋላ በሰል እስከሚል ድረስ ውሃውን እስከሚመጥ ድረስ እንደዚህ ጣርኩት። ምስሩም እንደዚህ ውሃውን ምጥጥ አድርጎ ነበረ በስሎ። እንዳይሞክባችሁ መጠንቀቅ አለባችሁ። ዘይት ስትጠቀሙ ግን የረጋ ዘይት ባይሆን ይመረጣል። ምክንያቱም ለጤንነትም ጥሩ አይደለም የረጋ ዘይት። እኔ ግን ስለጨረስኩ ነው የተጠቀምኩት። አቅሙ ያልፈቀደም ሰው ደግሞ ይጠቀማል ማለት ነው። እና ይህንን እንደዚህ ጥብስ ካደረኩት በኋላ እንዳይዝባችሁ እኔ በአንድ እጄ ካሜራ ስለያዝኩ ነው። በጣም ይቅርታ ለዚህም። እዚህ ጋር በርበሬ እንደምትፈልጉት መጠንና እንደምትሰሩት መጠን ታረጋላችሁ። ከዛ በደንብ ሽት ታረጉታላችሁ። እዚህ ጋር በደንብ ሽት ታረጉታላችሁ። እንደዚህ እየተንተከተከ የሞቀ ውሃ ጠብ እያደረጋችሁ እሽት ታረጉታላችሁ። ምክንያቱም ወጥ ስንሰራ የሞቀ ውሃ ብናደርግ ይመረጣል። ምክንያቱም በጣም ቆንጆ ነው የሚያደርገው ጣዕሙን። ቀዝቀዛ ውሃ ግን አያጣፍጥም ለወጥ ማለት ነው። እና እንደዚህ ሆኖ ሽንኩርቱ ሲበስል በጣም ነው የሚጣፍጠው። በርበሬ ካልታሸ ይለባለባል። እና እንደዚህ ሽት አደረኩት። ከዛ በኋላ በደንብ ካሸሁት በኋላ እንደዚህ እስከሚበስል ድረስ ማለት ነው። እንደዚህ ሲበስል ያስታውቃችኋል ማለት ነው። በደንብ ሽት ታደርጉታላችሁ። ምክንያቱም በርበሬ መለባለቡ ይጠፋል ሲታሽ ማለት ነው። እኔ እንደዚህ ሰርቸዋለሁኝ እና መብራት ሄደና ከሳለ ጣርኩት መልሼ ማለት ነው። እንደዚህ እያሸሁት ብዙ ሰዓት ነው እኔ የቆየሁት። ከዛ በኋላ ድንቼን አጠብኩ። 4 ድንች ነው እኔ ያነሳንስ ያለ የተጠቀምኩት እና ሩብ ምስር ነው የተጠቀምኩት። እናንተ ግን እንደ ቤተሰባችሁ መስራት ትችላላችሁ። ድንቹ እንደዚህ ምስሩ ስለበሰለ ድንቹ እንዲበስል እንደዚህ አብሬ ያበሰልኩት ድንቹን እያሸሁኝ ከስጎ ጋር። ከዛ በኋላ ትንሽ ክድን እያደረኩ እየከፈትኩኝ ያበሰልኩት ማለት ነው። በደንብ ሲበስል ወላሂ በጣም ነው የሚጣፍጠው። እኔ ምስር ወጥ በጣም ነው የምወደው፣ ግን ሞር የኛ ሀገር ሲሆን በጣም ይጣፍጣል። የውጩ ቶሎ ነው የሚበስለው፣ ይሞካል፣ ጣዕሙ እንደኛ አይደለም። የኛ ሀገር ምስር ግን አድሮ ራሱ አሙቃችሁ ስትበሉት በጣም ነው የሚጣፍጠው ማለት ነው። እንደዚህ መብሰልና ለመብሰሉ እንደዚህ ድስቱ ጋር ጫን ስትሉት ድንቹን ፍርክስ ይላል። ካልበሰለ ደግሞ ገና ነው ማለት ነው። እኔ ግን ኦሬዲ ስለበሰለ ለዛ ነው እንትን ያልኩት ማለት ነው። ድንቹን ያበሰልኩት እስከሚበስል ድረስ ጠበቅኩት። ሽሮ የምትጨምሩ ከሆነ ግን ድንቹ ጋር ነው የምታሹት እንደ ፍላጎታቸው። አንዳንድ ሰው ሽሮ ጨምሮ ነው የሚሰራው። ቤተሰብ በጣም ብዙ ያለው ሰው አቅሙም የማይችል ማለት ነው እንደዛ አድርጎ ይሰራል። እኔ አልተጠቀምኩም። ከዛ እንደዚህ ክድና አረኩት እስከሚበስል ድረስ። ከዛ እዚህ ጋር ምስሬ በስሎ ነበረ። ምስሬን አውጥቼ ከፈለጋችሁ ውሃውን ጠብ እያደረጋችሁ ማሸት ትችላላችሁ። ንጹህ ስለሆነ አጥባችሁ ስለጣዳችሁት። አለዛም ደግሞ ውሃውን አጠንፈፋችሁ በሌላ ውሃ መስራት ትችላላችሁ። እኔ እንደዚህ ጨመርኩ ምስሬን ማለት ነው። እንደዚህ ምስሩን ከጨመራችሁ በኋላ ቀስ ቀስ እያላችሁ ነው። የኛ ሀገር ምስር ከሆነ ያበሻ ምስር ችግር የለውም፣ ግን የዚህ በቃ ንፍር ነው የሚለው። በዛ ላይ በደንብ ካላቁላላችሁት አይጥምም ወጡ ማለት ነው። እኔ ግን ለሁለት ሰው ብቻ ስለሆነ እንደዚህ አርጌ ሰርቻለሁኝ። ከዛ ሲበስል ቀስ እያላችሁ ነው፣ በቃ እንደ ቁስል ነው የምትነኩት ማለት ነው። አለዛ ንፍርፍር ብሎ ሽሮ ነው የሚሆንባችሁ። ለሽሮ ቢሰራ ራሱ ይሄ ይሆናል። እንደዚህ አሁን ምስር ድንችን በስሏል። ፍርክስ ላያችሁት አይደለ? ከዛ እዚህ ጋር የተጠቀምኩት መከለሻ ቅመም ነው። እኔ ክኖር ምናምን በጣም እንደዚህ መከለሻ ቅመም ከሌለኝ ነው እንጂ ክኖር ለጤንነትም ለሆድ መነፋት ለብዙ ነገር ስለሚያጋለጥ ብዙ አልጠቀምም። ከተጠቀማችሁ ደግሞ በጣም በትንሿ በቃ አንዷ ክኖር ለ2 ለ3 ጊዜ መሆን አለባት ማለት ነው። እና እንደዚህ ያረኩ። ከዛ ነጭ ሽንኩርት ከምንም ከኬሚካል የጸዳ የወጥ ማጣፈጫ ብዬ የማስበው እኔ ነጭ ሽንኩርትና መከለሻ ቅመም ነው። ቤቴ ነው ደግሞ መከለሻ ቅመሙን የማዘጋጀው። ምክንያቱም ቤታችሁ ያዘጋጃችሁን ነገር ይጥማል።
ውስጣችሁን ደስ እያለው ትመገባላችሁ ማለት ነው። ኦልሬዲ እኔ ያዘጋጀሁትን ቅመም ከ3 ከ4 ወር በላይ ሜቢ ሆነኝ አይ ቲንክ እና ቤቴ ነው እኔ ቅመም አዘጋጅቼ የምጠቀመው ውጭ አልገዛም። እና ሁሉንም ቅመም አንድ ላይ ካረጋችሁት እያንዳንዱ ቀረፋ፣ ሮዝመሪ ምን መግዛት አያስፈልጋችሁም። እንደዚህ ያርጋችሁ ነጭ ሽንኩርቴን አደረኩኝ። ከዛ አማሰልኩት። ሲበስል እንደዚህ ይሆናል ማለት ነው። እኔ እዚህ ጋር አንኳር ጫው ነው የተጠቀምኩት። እናንተ ግን የሚመቻችሁ አዮዲንም መጠቀም ትችላላችሁ እንደየቤታችሁ። እኔ እንደዚህ አቅርቤዋለሁ ፋይናሉ ማለት